መልክ ባጭሩ ለመዳንን ማስተማር ገዳም ለማስተማር ለአባታችንና ለመዘምራን መልዕክት ያስተላለፉት ቀላል አይደለም። ለእኛ ችግር አሁን ወላጆቹ ችግር መቀነስ አለብን። መጨነቅ የለባቸው ህይወታቸውን እንዴት ማሳለፍ ያለባቸው እኛ መስማታቸው የሚያናቸው የተለያየ ችግር አጋጣሚ አለ። ምንም እናሳልፋለን። ለምሳሌ ችግሩ አጋጣሚ እኔ ችግር ያጋጥመን ለምሳሌ ትምህርት ቤት አልፋት ትምህርት የስመሰረት ትምህርት ቤት ነበር። እዛው ነበር ፕሮቴስታንት ውስጥ አማኝ እዛው ትምህርት ውስጥ ናቸው። ቤቶች ልውል ነበር እና አልተግባባንም። ጥሩ አይደለም። ኢንፎርሜሽን አልተግባባንም። እኔ እምቢ አልኳቸው። ምክንያቱም ቋንቋቸው ዝም ብሎ ነው ብለው ሃይማኖት ሊቀጥል ነበር። እንደ እግዚአብሔር ፍቃድ ግን አለመሰግድ አልኩት። ተገናኝተን ከእሱ ጋር አጋጣሚ አብረን ጋብዞኝ መድኃኒዓለም ቤተክርስቲያን ሄድኩኝ። ከዛ ተያየን፣ ሁለታችን ተጨቃጨቅን። ከዛ በኋላ ግራ ተጋባን። ሁለታችንም ስንገኝ እንደ እግዚአብሔር ፈቃድ ሃይማኖት አስተማረን። ተመካከርን፣ መረመርኩ የራሴ በራሴ። ከዛ በኋላ ወስኜ እውነቱ ስለዚህ ለምን ራሳችን ቤተክርስቲያን አንመሰርትም ብለን እንደ እግዚአብሔር ፍቃድ መጀመሪያ አዘጋጀን። ከዛ በኋላ ቤተክርስቲያን መሰረት ጊዮርጊስ ቤተክርስቲያን አንድ ላይ ተሰብስበን ከዛ በኋላ ብዙ እንቅፋት ፈተናዎች ገጠሙን። ያንን ፈለው ወደ ከአንድ ክፍል ወደ ከተያየን በኋላ እንደ እግዚአብሔር ፍቃድ መድኃኒዓለም ማርቆስ ቤተክርስቲያን ተቀበሉን። ቦታው እዛ አመቺ አልነበረም። ከዛ ወደ መድኃኒዓለም ተምሮ ማስተማር ገባን። እነሱ ተቀበሉን። ብዙ ፈተናዎች ያው ከቶን በበሰሉት ፊት ምክንያቱም ግንዛቤ ገና አዲስ መስዋዕት ሰነች ግንዛቤ ብዙ የለም ነበር። ከዛ በኋላ እያስተማሩ ቋንቋ እያስተማሩ እየተስፋፋ መጣ። ከዛ የሚሰሙት አስተርጓሚዎች፣ ዘማሪያን ቅዳሴ እያስተረጎሙልን አሁን በጣም ቀላል ሆኖ በቃ ሁልጊዜ ቤተክርስቲያን ላይ ፈተና አለ፣ ውስጥም በውጭም ፈተና አለ። ለእግዚአብሔር ፍቃድ በዚህ ምክንያት የተለያዩ መስዋዕት ሰናቸው ወደ ዩኒቨርሲቲ የተለያዩ ከፍተኛ ግንኙነትና አዲስ አበባ ዩኒቨርሲቲ አዳል። በዚህ አጋጣሚ ጴንጤዎች ፕሮግራም ሮብ ዓርብ ጴንጤዎች ወስዷቸው ነበር። እኛ ለምን ብለን ማታ ማታ ቆም ዩኒቨርሲቲ ተቀብለናቸው እናስተምር ነበር። ከዛ በኋላ ክፍለ ሀገር ሄዳሉ እና ቤተክርስቲያን እንደዚህ እየተከፈተ እየተስፋፋ መጣና እግዚአብሔር ይመስገን ብዙ ፈተናዎች አጋጥመናል። ዋና ችግሩ ግን አንደኛ ግንዛቤ ጉድለት ነው። በቤት ወላጆች የግንዛቤ ጉድለት፣ አስተማሪ የግንዛቤ ጉድለት፣ በመንግስት የግንዛቤ ጉድለት፣ ቤተክርስቲያን የተለያየ ጉድለት አለ። ብዙ ስራ ይጠበቅብናል። ወላጆች አሁን ቤተክርስቲያናችን አብረን አንድ ላይ መስራት ይጠበቅብናል። በደንብ መስራት ይጠበቅብናል። በደንብ መስራት ይጠበቅብናል። እኛ ተስፋ እናደርጋለን። እኔ ብቻ ነው ቤተክርስቲያን አብረን ጠንክረን ማድረግ ካህንም ጠይቀን ማቅረብ አለብን። ተስፋ ማድረግ አለብን። ብዙን መምህራችን ይገልጻል። ገጠርም ገጠር ብዙ ችግር አለ። ትክክል ነው። ምክንያቱም ምልክት ቋንቋ አልተስፋፋም። ከተማ ብቻ ነው የተስፋፋው። ገጠር ብዙ አልተስፋፋም። ግንዛቤ ችግር ነው። ሁለተኛ ደግሞ የአቅም ችግር የተለያዩ ችግሮች በኢትዮጵያ የታወቀ ነው። ክፍለ ሀገር ብዙ ችግር አለ። ነገም ብዙ መስራት ይጠበቅብናል እና ተስፋ እናደርጋለን።
እኔም እዚህ መጀመሪያ መነሻ መንግስት ናት እነዚህ ራሳቸው ቤተክርስቲያን መስራት ተስፋ ማድረግ። ስለዚህ ዋነኛ ቤተሰብ ግዴታ ወላጆች ቋንቋ መኖር አለበት። ባይሆንም እህት ወንድሞቻችሁን ቋንቋ ማስተማር አለባቸው። ምክንያቱም ኢንፎርሜሽን ብዙ ወላጆች ውስጥ ልጆች አያከብሩ አይታዘዙም ትላላችሁ። ኢንፎርሜሽን ችግር ስላለ በዛ ምክንያት ይሰላቻሉና በዛ ምክንያት ነው አብረው መጫወት ኢንፎርሜሽን ማድረግ አለባቸው። መፍትሄው ምን ማድረግ አለብን? ወላጆች ወንድሞቻቸውን ቋንቋ እንዲማሩ እና ችግሩን መቀነስ መቻል አለባቸው። በጣም አስፈላጊ ነው። ለማንኛውም ሰው ኢንፎርሜሽን ባይኖር መኖር አይቻልም። ኢንፎርሜሽን ግዴታ ነው። ስለዚህ ለምሳሌ ኢትዮጵያ ባህላችን በቤት ውስጥ ልጆች እንዴት መነጋገር መግባባት ነፃነት አያደርጉም፣ ዝም ብለው ነው። ስለዚህ ለዚህ ችግር አለ። ነፃ ንግግር፣ መመካከር፣ መነጋገር፣ ሀሳብ ማድረግ አለባቸው። ችግሩን ማስወገድ አለብን። ብቻ አይደለም የሚሰሙት እንደዛው ነው። ከመሰረቱ መደበቅ ከወንዶቻቸው ጋር መሆን የለበትም። እኛ በነፃነት ግልጽ መነጋገር መቻል አለብን። ስለዚህ ቄስ አለመሰገድ ምልክቱን መስዋዕትነት በጣም አሁን ጊዜ ዘመናዊ ልጆች ኃላፊነት ሞባይል በጣም ቴክኖሎጂ እየጎዳ ያለ መጥፎ። ስለዚህ ወጣቶች መጠንቀቅ ማድረግ በጣም ማድረግ አለብን። ምክንያቱም ወጣቶች ራሳቸው አይምሮ አይመራቸው ወላጆች ናቸው። በደንብ መምከር ወደፊት ሀገር ጠቃሚ ነው። ሃይማኖቶቹ መጥቀም ስለዚህ እምኩሉ ፍጥረት ማርያም ተአቢ እምኩሉ ፍጥረት ኢያዋያ እሳተ መለኮት ኢያዋያ እሳተ መለኮት ኢያዋያ እሳተ መለኮት ኢያዋያ እሳተ መለኮት ማርያም ትበልጣለች ከሁሉም ፍጥረት ማርያም ትበልጣለች ከሁሉም ፍጥረት ስላላቃጠላት የመለኮት እሳት ስላላቃጠላት የመለኮት እሳት ስላላቃጠላት የመለኮት እሳት ስላላቃጠላት የመለኮት እሳት ማርያም ተአቢ እምኩሉ ፍጥረት ማርያም ተአቢ እምኩሉ ፍጥረት ኢያዋያ እሳተ መለኮት ኢያዋያ እሳተ መለኮት ኢያዋያ እሳተ መለኮት ኢያዋያ እሳተ መለኮት አምላከ እስራኤል ታማኝ ጌታችን ለእስራኤላውያን የሆንከው መድን ፈርዖን ቢነሳ በትዕቢት ቢገን ለእስራኤላውያን መረጥከው ሙሴን አማላጅ ነው ሚካኤል የአምላክ ባለሟል ለእነ ሙሴ ለሕዝበ እስራኤል አማላጅ ነው ሚካኤል
አነሳ በትሩን እጆቹን ዘረጋ ገሰጸው ኃይሉን እንደ ግንብ ቆመ ባሕረ ኤርትራ በደረቅ አለፉ እስራኤል በተራ አማላጅ ነው ሚካኤል ሚካኤል የአምላክ ባለሟል ለእነ ሙሴ ለሕዝበ እስራኤል አማላጅ ነው ሚካኤል ሚካኤል የአምላክ ባለሟል ለእነ ሙሴ ለሕዝበ እስራኤል ፈርዖንን እንደገና ልቡ ተጸጽቶ ቢከታተላቸው ጦሩን አስከትሎ ይመራቸው ነበር ሚካኤል በፋና ሌሊቱን በብርሃን ቀኑን በደመና አማላጅ ነው ሚካኤል ሚካኤል የአምላክ ባለሟል ለእነ ሙሴ ለሕዝበ እስራኤል አማላጅ ነው ሚካኤል ሚካኤል የአምላክ ባለሟል ለእነ ሙሴ ለሕዝበ እስራኤል በፍጡራንና በአምላክ መካከል ስልጣን የተሰጠው ሰውን ለማገልገል ተራዳዩ መልአክ ጠባቂ እስራኤል የመላእክት አለቃ ስሙ ነው ሚካኤል አማላጅ ነው ሚካኤል ሚካኤል የአምላክ ባለሟል ለእነ ሙሴ ለሕዝበ እስራኤል አማላጅ ነው ሚካኤል ሚካኤል የአምላክ ባለሟል ለእነ ሙሴ